ሰላም እንዴት ናችሁ? ውድ የቲክቶክ እና ዩቲዩብ ቤተሰቦቼ ዛሬ በዚህ ቪዲዮ ስለ ደም ግፊት እናያለን። ደም ግፊትን በቀላሉ እንዴት በቤት ውስጥ ባሉ ነገሮች መቀነስ እንደምትችሉ እናያለን። ወደ 7 የሚሆኑ ደም ግፊትን በቤታችሁ ውስጥ በቀላሉ ሊቀንሱላችሁ የሚችሉ ነገሮች እናያለን ማለት ነው። ከዚህ በፊት ያው የተለያዩ ቪዲዮዎችን በደም ግፊት ዙሪያ ሰርቼላችኋለሁ። በተለይ ሂቢስከስ ቲ ብዙዎቻችሁ ተጠቅማችሁ ከፍተኛ ለውጥን እንዳገኛችሁ፣ ከፍተኛ የነበረ ደም ግፊት በቀላሉ መቆጣጠር እንደቻላችሁ ያው አይተናል ማለት ነው። ስለዚህ ዛሬ ሌሎችም በቤታችሁ ውስጥ ማዘጋጀት የምትችሉ አብዛኞቻችሁ የምታውቋቸው ናቸው። ነገር ግን አንዳንድ ሂቢስከስ ቲ ብቻ ወስዳችሁ ለውጥ ላልሰጣችሁ ወይ ደግሞ የተለያየ ነገር ወስዳችሁ ለውጥ ላልሰጣችሁ፣ ነገር ግን እነዚህ ሰባቱን በተለያየ ጊዜ አንድ ላይ ብትጠቀሟቸው ኮምባይንድ ሲሆኑ ከፍተኛ ለውጥን ስለሚሰጣችሁ በዚህ ቪዲዮ እነቱ የቱን በደንብ ተጠቀሟቸው መልካም እንደሆኑ እነግራችኋለሁ ማለት ነው። የመጀመሪያው ጋርሊክ ወይም ደግሞ ነጭ ሽንኩርት ነው። የነጭ ሽንኩርት እጅግ በጣም በሚገርም ሁኔታ ደም ግፊትን የመቀነስ አቅም አለው። ልክ እንደ ሂቢስከስ ቲ እንደሌሎቹ በአንድ የሚቀንስ ባይሆንም ነገር ግን ከሌሎቹ ጋር አንድ ላይ የምትወስዱት ከሆነ በከፍተኛ ሁኔታ ይቀንስላቸዋል። ምክንያቱም ይህ ጋርሊክ እንደሚታወቀው በውስጡ ሰልፈር ኮምፖኔንት አለው። ከዛ ውጪ እጅግ በጣም ብዙ ፋይቶ ኬሚካሎች ወይም ፋይቶ ኒውትሪየንቶች አሉት። ከዛ ውጪ ደግሞ ጋርሊክ አሁን ይሄ የተለየ ጣዕም ይሄ አንዳንድ የአፍ ሽታል የምንለውን የተለየ ጣዕም እንዲኖረው የሚያደርገው ኦሊሲን የምንለውን ኮምፓውንድ በውስጡ ይዛል። ይሄ ሊሲን ደግሞ በባህሪው የደም ስሮችን ሪላክስ የማድረግ ባህሪ አለው። ስለዚህ በረጅም ጊዜ የምትጠቀሙት ከሆነ ተደጋጋሚ የምትጠቀሙት ከሆነ የብዙ ጊዜ ደም ግፊት አንደኛው ችግር ደም ስሮች ኮንስትሪክት ማድረግ ስለሆነ ያንን ሪላክስ እንዲያደርጉ በጊዜ ሂደት ይረዳቸዋል ማለት ነው። ሁለተኛው ባዚል ወይም ደግሞ በሶቢላ የምንለው ነው። ይሄንን እንዲሁ ከምግባችሁ ጋር በማካተት እንዲሁም በተለያየ መንገድ በተጠቀሙት በከፍተኛ ሁኔታ ደም ግፊትን ለመቀነስ ያግዛቸዋል ማለት ነው። በሶቢላ በውስጡ ከፍተኛ የሆነ አንቲኦክሲዳንቶችን ይይዛል። ያ ማለት ሰውነታችን ቶሎ ቶሎ ኦክሲዴቲቭ ስትረስ ውስጥ እንዳይገባ፣ ሴሉላር ዳሜጅ እንዳይኖር በከፍተኛ ሁኔታ ይከላከልላቸዋል ማለት ነው። በዚህ ምክንያት አንደኛ የደም ግፊትን እንዲሁም ሌሎች ተጓዳኝ ህመሞችን ይከላከልላቸዋል። ሌላኛው ሲናመን ወይም ደግሞ ቀረፋ ነው። ይሄ በጣም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እኛም ብዙ ጊዜ እንጠቀማለን። እጅግ በጣም ኢፌክቲቭ ነው። በሻይ መልክ በተለይ ብቻውን እያፈላችሁ ብትጠቀሙት፣ ከዛ ውጭ በተለያዩ መንገድም ምግባችሁ ውስጥ ብታካትቱት እጅግ በጣም ብዙ ጥቅም ያለው፣ በተለይ በሻይ መልክ ብትጠቀሙት ማለት ነው። አፍልታችሁ አቀዝቅዛችሁ ብትጠቀሙት ሞሮፍ አሪፍ ነው። ምንም አይነት ስኳር ሌሎች ነገር ሳትጠቀሙ ብቻውን ብትጠቀሙት መልካም ነው የሚሆነው። ይህ ሲናመን አንደኛው ስራው ምንድን ነው የሚያደርገው የደም ስሮች እንዲለጠጡ ወይም ደግሞ ኢላስቲሲቲያቸውን እንዳያጡ ያደርጋል ማለት ነው። ከዛ ውጭ በተለይ ለልብ ጤናም በጣም እንደሚያግዝ ብዙ ጥናቶች ያሳያሉ። ስለዚህ አንደኛው ደም ግፊት ደግሞ ጫና የሚያመጣው ልባችሁ ላይ ስለሆነ ልባችሁ ላይ ያለውን ፕሬሸር ይቀንስላቸዋል። ሁለተኛ ደግሞ ደም ስሮች ሪላክስ እንዲያደርጉና በቀላሉ ደም ግፊታችሁ እንዲቀንስ ያደርጋል ማለት ነው። ስለዚህ እነዚህ ቅድም የዘረዘርናቸው ጋር አንድ ላይ በተጠቀሙት በተለያየ ጊዜ ለምሳሌ ጠዋት አንዱን ሰዓት ላይ አንዱን ከሰዓት አንዱን እያደረጋችሁ በተለያየ ታይም በተጠቀሙ በከፍተኛ ሁኔታ ያግዛችኋል ማለት ነው። ግን ሁሌም ማንኛው ነገር ስትጠቀሙ ከሰው ሰው ኢፌክት ስለሚኖረው ልዩነት ስለሚኖረው ሁሌም ደማችሁን ቼክ ማድረግ ሰውነታችሁን ማዳመጥ እጅግ አስፈላጊ ነው። እኔ ሁሌም የምለው ማንኛውም ነገር ስንወስድ ለአንዱ ሰው እየሰራ ለሁሉም አይሰራም። እንኳን አይደለም ናቹራል ነገሮች መድኃኒቶች እንኳን ለሁሉም ሰው ሊሰሩ አይችሉም። አንዱ የተስማሙ ለአንዱ ላይ ስማሙ ይችላል። ስለዚህ ሁሌም ሰውነታችሁን ቼክ ማድረግ ይኖራል። ሰውነታችሁ ላይ ጥሩ ከሆነ ለውጡ ደም ግፊቱን ደግሞ እየቀነሰ የሚሄድ ከሆነ ሌላ ችግር የማይፈጥርባችሁ ከሆነ በደንብ ደጋግማችሁ መጠቀም ትችላላችሁ ማለት ነው። ሰው እነዚህም በተለይ ዳይሬክት የምትወስዷቸው ከሆነ በነጭ ሽንኩርት ሌሎችንም እነዚህ ሲናመን ቀረፋ ቀጥታ የምትወስዷቸው ከሆነ ሁሌም የምለው 1 ወር ከ15 ቀን ከወሰዳችሁ በኋላ ቢያንስ ለ2 ሳምንት ጋፕ አድርጋችሁ ከዛ ደግሞ አርፋችሁ መልሳችሁ መጀመር የተሻለ ነው የሚሆነው። ምክንያቱም አብዛኞቹ መድኃኒትነት ኢፌክት ስላላቸው ቀን በቀን ስንወስዳቸው አንዳንድ ጨጓራ ላይ የራሱ ኢፌክት ሊኖረው ሌላም ኢፌክቶች ሊያመጡ ስለሚችሉ አንዳንድ ሰዎች ላይ። ስለዚህ ሁሌም 1 ወር ከ15 ቀን ከወሰዳችሁ በኋላ ግፊቱ ኮንትሮል ከሆነ ከዛ በኋላ ደግሞ የተወሰነ ጋፕ ማድረግ ይኖርባቸዋል ማለት ነው። አራተኛው ተልባ ወይም ፍላክስ ሲድ ነው። ብዙዎቻችን በደንብ ያልተጠቀምንበት ብዙ ጊዜ ጨጓራ ብቻ ሳይሆን ሆነ ሰው የሚጠቀመው ነገር ግን ፍላክስ ሲድ በከፍተኛ ሁኔታ አልፋ ሊኖሊክ አሲድ የምንለው አንቲኦክሲዳንት በከፍተኛ ሁኔታ ይይዛል። ከዛ ውጭ የኦሜጋ 3 ፋቲ አሲድ በከፍተኛ ሁኔታ አለው። ስለዚህ እነዚህ ደግሞ ኦሜጋ 6 ሲበዛ በተለይ የምንጠቀማቸው ኢንዱስትሪያል ዘይቶች ላይ ከፍተኛ ኦሜጋ 6 አለ። ኦሜጋ 6 ሰውነታችን ላይ ሲበዛ ሰውነታችን ቶሎ ቶሎ ኢንፍላሜሽን ውስጥ ይገባል። ነገር ግን ኦሜጋ 3 እንደ የአሳ ዘይት ውስጥ የምናገኘው ነው። በጣም ሰውነታችን ይፈልገዋል። ስለዚህ ይህ ከፍተኛ ኦሜጋ 3 አለው። ሁለተኛ አልፋ ሊኖሊክ አሲድ አለው። ስለዚህ እነዚህ ሁለቱ በከፍተኛ ሁኔታ አንደኛ ለልባችሁ ጤና ያገለግሏችሁ፣ ሁለተኛ ደም ግፊታችሁን በከፍተኛ ሁኔታ ለመቀነስ ያግዟቸዋል ማለት ነው። ስለዚህ በጣም ብዙ ሰው ያልተጠቀምበት በተለይ ለአንጀት ለአርትራይተስ ችግር ያለባችሁ ሰዎች እንዲሁም የልብ ችግር ያለባችሁ ሰዎች እነዚህ ፍላክሲድ በደንብ መጠቀም አለባችሁ። ስለዚህ ይህንንም ከሌሎቹ ጋር ቀደም እንዳልኩት አዋህዳችሁ የሚስማማችሁ ከሆነ በተጠቀሙት በከፍተኛ ሁኔታ ያግዛቸዋል ማለት ነው። ስድስተኛ
ካርዳሞም ወይም ደግሞ ኮረሪማ የምንለው ነው። ኖርማሊ ስለ ኮረሪማ ከዚህ በፊት ቪዲዮ ሰርቻለሁ። ምናልባት ብዙዎቻችሁ አይታችሁት ይሆናል ብዬ አስባለሁ። ነገር ግን ያ አረንጓዴው አይነት የኮረሪማ ወይም ደግሞ እኛ ሀገር ያለው አሁን በአብዛኛው የደረቀው ወይም ጥቁሩ ነው። ነገር ግን ሳይደርቅ ወይም አረንጓዴው ቢሆን ሞር ኦፍ አሪፍ ነው። ስፔሻል ቪዲዮ ኒውት እንዴት እንደምትጠቀሙ ለምን ያህል ጊዜ እንደምትጠቀሙ ከዛሬ 5 ወር በፊት የተሰራ ቪዲዮ 4 ወር ወይ 5 ወር አካባቢ በፊት የተሰራ ቪዲዮን በደንብ አይታችሁ ተጠቀሙበት። ስለዚህ ካርዳመም በጣም ከፍተኛ ሁኔታ በከፍተኛ አንደኛ ደምን የማቅጠን ባህሪ አለው። ስለዚህ አንዳንድ ሰዎች ላይ ከደም መወፈር ጋር ተያይዞ የመጣ የደም ግፊት ካለ ደም ግፊታችሁን ለመቀነስ ያግዛል። ስለዚህ በተጠቀሙበት ቪዲዮን በደንብ ይዩት። አረንጓዴ ኮረሪማ እኛ ጋር ማግኘት አስቸጋሪ ሊሆን ይችላል። ስለዚህ ኖርማል ይሄኛው ያለውን አቬለብል የሆነንም እሱን ብትጠቀሙት ተመሳሳይ ኢፌክት አለው። እንደዛኛው ቢሆንም ይሄኛውም ከፍተኛ ደም ግፊትን የመቀነስ አቅም ስላለው እንዳልኳችሁ ከምግብ ጋር እያካትታችሁ በደንብ ተጠቀሙት ማለት ነው። ሌላኛውና የመጨረሻው ያው ከርከዴ ወይም ደግሞ ሂቢስከስ የምንለው ነው። ይህ ስለዚህ እንግዲህ ምንም ልል አልችልም። እጅግ በጣም ብዙዎቻችሁ ተጠቅማችሁበታል። በጣም ከፍተኛ ለውጥ የሚያገኛችሁበት እንደሆነ አይተናል። ስለዚህ እሱን በደንብ ተጠቀሙበት። ያው ብዙዎቻችሁ ለረጅም ጊዜ የምትወስዱት አለ። ነገር ግን ቪዲዮ ላይ እዛም ላይ ገልጫለሁ። ስለ ሳይድ ኢፌክቱ ማን መውሰድ የለባቸውም የሚለውን እያንዳንዱ ነገር ገልጫለሁ። በተለይ ነፍሰ ጡር የሆኑ ሴቶች፣ የሚያጠቡ ሴቶች ባይወስዱት ይመከራል። ከዛ ውጭም ሌሎች ችግሮች ያላችሁ ሰዎች እነማን መውሰድ እንደሌለባቸው ቪዲዮ ላይ ከዚህ በፊት የተሰሩት ቪዲዮ ላይ ገልጫለሁ። እሱን ገብታችሁ ተመልከቱ። ሂቢስከስ ቲ 1 ወር ከ2 ሳምንት ወይም ደግሞ እስከ 6 ሳምንት ነው መውሰድ ያለባችሁ። ከዛ በኋላ ቢያንስ ለ2 ሳምንት እስከ 3 ሳምንት ጋፕ አድርጋችሁ ነው መቀጠል ያለባችሁ። ስለዚህ ይሄ ሂቢስከስ ቲ ብቻውንም ብዙ ሰዎቻችሁ እንዳወረደላችሁ አውቃለሁ። ነገር ግን ብቻውን ላላወረደላችሁ ግን ከላይ ዘርዘርኳቸውን አንድ ላይ አካታችሁ ከሂቢስከስ ቲው ጋር እሱን በዋነኝነት ይጠቀማችሁ። ሌሎቹን ግን በተለያየ ሰዓትና በተለያየ ቀን እያፈራረቃችሁ ከዚ ውጭ ምግባችሁን ደግሞ ጤናማ አድርጋችሁ ምግባችሁ ምን መምሰል አለበት የሚለውን ያው ከዚህ በፊት ቪዲዮ ቲክቶክ ላይ ዩቲዩብ ላይ ሰርቻለሁ። እነሱን የገባችሁ ተመልከቱ። በደም ግፊት፣ በስኳር፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬማቶይድ አርትራይተስ እንዲሁም በተለያዩ ህመሞች እየተቸገራችሁ መፍትሄ ያጣችሁ ሰዎች የ3 ወር ፎሎአፕ ፕሮግራም አዘጋጅተናል። አዲስ አበባ የምትኖሩ በአካል መታችሁ ህክምናችሁ መጀመር ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ደግሞ በዚህ ስልክ ቁጥር ዋትሳፕ ላይ በተጽፉልኝ ውጤታችሁ ልትልኩልኝ አይቼ መመለስ ነው የሚሆነው። ባላችሁበት ፎሎ አፓችሁን መጀመር ትችላላችሁ ማለት ነው። ምግባችሁን በማስተካከል ብቻ ከእነዚህ ህመሞች መገላገል መላቀቅ የምትችሉ መሆኑን እገልጻለሁ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ።